ናውጣና መኪናው ላይ ቋንጫ ነው። አቤት። የጠራ የለም ስራን ያስታወስኩ። ስራዬ መሸጥ እንጂ መሸከም አይደለም። ከፍዬ እኮ ነው ትበጣጠሳለህ። የኔ ወንድም ስራዬን በስርዓት ነው እየሰራሁ ያለሁት። በስርዓት ብትጠይቀኝ ደግሞ አይደለም እዚህ ተሸክሜ ቤት አደርስልህ ነበር። በቃ የኔ ፍቅር ከማን ጋር የምትጨቃጨቀው? ባሚ ቢኑ ትተዋወቃላችሁ እንዴ? እንዲያው በጣም የትምህርት ቤታችን ሰቃይ ተማሪ ነበር። መኪና ውስጥ ጠብቅሻለሁ። ቆይ እንዴት እዚህ ውስጥ? አይሽ ህይወት አንዳንዴ እንደዚህ ናት እንዴ። ተስፋማ እንዳትቆርጥ። አይ ከዚህ በኋላ አዎ ቢኑ፣ ህይወትን በአዲስ መልክ ለመጀመር አትፍራ። አዲሱ የህይወት ታሪክ እኮ ሊያመር ይችላል። አዎ ምናልባት። እመነኝ ማድረግ ትችላለህ። ግን ምን? ጎበዝ ተማሪ ነበርክ። ህልምህን ለማን ብለህ መስዋዕት አረከው? ህይወትን ሙሉ ለማድረግ ነው። ስንማር ደስተኛ ነበርክ እኮ። ምንም የጎደለህ ነገር ያለ አይመስልም ነበር። አንዳንድ ሰው ልክ እንደ ጨረቃ ነው፣ ለማንም የማያሳየው ደግሞ ግማሽ ጎን አለው ሲባል አልሰማሽ? የሚገርም ነው። ትምህርት ቤት እኮ አንዳንዴ እንሸፋፈን ነበር። አታስታውስም? አዎ። የተደረገብኝንም እምረስ አይነት ሰው አይደለሁም። በቃ እሺ እንገናኛለን። እሺ። ሰው በእድሜው ብዛት ማስተዋል ከቻለ የሚማረው አንድ ነገር አለመፍረድ ነው። አትፍረድ።